እሺ ጸዲ ቀጥል። እንዴት ዋላችሁ? አልሐምዱሊላህ። እንዴት ነሽ ጸዲ? አልሐምዱሊላህ። ማሻአላህ። ኡስታዝ ሻሃዳ የሚያስፈልግ ኦኬ ማሻአላህ። አልሐምዱሊላህ። ክብርና ምስጋና ለዓለማቱ ጌታ ለአላህ ይሁን። እሺ ኡስታዝ ጀማልን ላስቸግር ነው እንግዲህ ስለ ሻሃዳ። ኡስታዝ ጀማል ሻሃዳ ማለት ነው በትልቁ አድርግልኝ። ኮሜንቱን ክፈቱት። ኮሜንቱን ክፈቱት። ማሻአላህ አላሁ አክበር አልሐምዱሊላህ አላሁ አክበር አላሁ አክበር። ደስታው እንደሚያስለቅስ አውቃለሁ። አልሐምዱሊላህ ትልቁ አድርጋ ተስፋን ኡስታዝ ጀማል ሻሃዳ ያዟት ኢንሻአላህ። እንግዲህ አልሐምዱሊላህ አላ ኒዕመቱል ኢስላም ማሻአላህ። አላህ የኛ እህት ስላደረገሽ የኛ ልጅ ስላደረገሽ አልሐምዱሊላህ። ክብርና ምስጋና ለዓለማቱ ጌታ አላህ ያድርገው። እንግዲህ በእስልምና ጥምቀት የለም፣ ምስክርነት ነው። ሰው እምነቱ የሚይዘው በምስክርነት ነውና አንዱ የምስክርን ቃል እኔ እነግርሻለሁ በአረብኛ፣ ከዛ ወደ አማርኛ እንለውጠዋለን። ይሄ የምስክርነት ቃል እኔ የምለውን ከኔ ጋራ ትያለሽ ማለት ነው ኢንሻአላህ። ጸዲ አብሽሪ አብሽሪ፣ ተረጋጊ ኢንሻአላህ። አላህ ፍቃዱ ይሁን። አሽሃዱ 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 አላህ ኢላሃ ኢላሃ ኢላላህ ኢላላህ አብሽሪ ወአሽሃዱ አነ ሙሐመዱን ረሱሉላህ ወአነ ዒሳ አብዱላሂ ወረሱሉሁ ወልጀነቱ ሐቁን ወናሩ ሐቁን አለቀ። አሁን ይሄ ባጭሩ ነው። ረዘምን ቢል ሌላም እንትን አለው፣ ግን እኔ አሁን ባጭሩ የምነግርሽ ነገር ምንድን ነው? የምስክርነት ቃል ማለት ምንድን ነው? አሽሃዱ እመሰክራለሁ አላ ኢላሃ ኢላላህ ከአላህ ሌላ አምላክ የለም ብዬ እመሰክራለሁ። ከአላህ ሌላ የሚመለክ አምላክ የለም ብዬ እመሰክራለሁ። ሙሐመድ ደግሞ የአላህ ባሪያና መላእክተኛ መሆናቸውንም እመሰክራለሁ። ሙሐመድ ደግሞ የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። ዒሳ እንዲሁ የአላህ ባሪያና መላእክተኛ መሆናቸውንም እመሰክራለሁ። ኢሳ እንዲሁም የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ። ጀነት እውነት ነው። ጀነት እውነት ነው። እሳትም እውነት ነው። እሳትም እውነት ነው። አላሁ አክበር አላሁ አክበር አላሁ አክበር።